ይህንን ልጅ ታውቁታላችሁ? እዚህ ሶሻል ሚዲያ አካባቢ አይጠፋም። ወገን አበበ ይባላል። የቀድሞ የኢቲቪ ነው ኢቲቪ ጋዜጠኛ ነበረ። ኢቲቪ ከያዛቸው ሰራተኞች፣ ጋዜጠኞች እና ሰፖርቲንግ ስታፎች መካከል የአራት መቶዎቹ የትምህርት ማስረጃ ጓዳ ሰራሽ ነው፣ ለአደባባይ የሚበቃ አይደለም፣ ፎርጅድ ነው ብሎ ከነ ማስረጃው ለአንቲ ኮራፕሽን ኮሚሽን ለስነ ምግባርና ጸረ ሙስና ኮሚሽን ሰጠ። ጸረ ሙስና ኮሚሽን ይሄን አጣርቶ ለዚህ ልጅ የህግ ከለላ መስጠት ሲገባው ወገንን ዝም አለውና ኢቲቪ ኃላፊዎች በዚህ ቂም ይዘው አባረሩት እና ማባረር ብቻ አይደለም እና ስሜን አጥፍተሃል እና የሆነ ሚሊዮን ብር ያህል ካሳ ትከፍለኛለህ ሲለው ነበርና ከዛ በኋላ ራሱ ኢቲቪ ኃላፊዎች ሲቀየሩ በተደረገ ምርመራ አምኗል ይሄን ጓዳ ሰራሽ መሆኑና ፎርጂድ መሆኑ። ከዛ በኋላ ግን ይቅርታ ጠይቆ ወገን አበበን ወደ ስራ አልመለሰውም። ወገን አበበም ትቷቸው ወደ ቤት ነው ሄደው። ቢተውት ሄዶ እንኳን ቢተውት በተለያዩ ጊዜ እየያዙ እስር ቤት የተለያዩ ምክንያቶች እየፈለጉ እስር ቤት ሲያስገቡት ነበር። የመከሰሻ ጭብጥ የላቸውም ነበር። ፍርድ ቤትም በተለያየ ጊዜ ከታሰረ በኋላ እየለቀቀው ወደ ቤቱ ነው ያለው። ይሄኛውም እንደዛው ነው። ዩኑስ መሐመድ ይባላል። ዩኑስም በእንደዚህ አይነት ሁኔታ ከተባረሩ ጋዜጠኞች መካከል አንዱ ነው እና ዩኑስ ግን ሊለቃቸው አልፈለገም። ጉዳዩን ወደ ፍርድ ቤት ይዞት ሄደ። ከ2 ዓመት ክርክር በኋላ ፍርድ ቤቱ በይኖለት ኢቲቪ ከነካሳው ካሳውን ጭምር ከፍለኸው ወደ ስራ መልሰው ተብሏል እና አሁንም ፍርድ ቤት ሲበይንለት ሌላ ኃላፊዎች ነው የተቀየሩትና ሶሪ ያለፈው ስርዓት የሚባል ነገር አለ። ያለፈው ስርዓት ናቸው እንደዛ ያደረጉትና ሶሪ ብለው ወደ ስራ መልሰውታል። እንኳን ደስ ያለ ለማለት እንወዳለን። በዚህ አጋጣሚ ወገን አበበም ኢቲቪንም ጸረ ሙስና ኮሚሽንም ልከሰውና እንደዚህ አይነት ብይን ልታሰጥ ይገባሃል። ዝም ብለህ ቁጭ ማለት የለብህም። በእርግጥ የኢትዮጵያ ቴሌቪዥን የሚያጓጓ መስሪያ ቤት አይደለም። ልስራበት ብለህ በሰራሁበት ብለህ የምትጓጓ አይደለም። አሁን ላይ ድሮ በእርግጥ ሊሆን ይችላል። አሁን ላይ እዛ አይነት እንትን ያለው አይደለም። ነገር ግን ፍትህ እንደዚህ ተጋዳ በዛው መቅረት ስለሌለባት ወደ ፍርድ ቤት ይዛቸው ሁለቱን ተቋማት ወደ ፍርድ ቤት ይዛቸው ብትሄድ ቆንጆ ነው የሚል ምክር አለኝ። አንዳንድ የምንመካከረውም ነገር ካለ በዚህ አጋጣሚ ላግዝህ የምችልበት እድል ይኖራል። አንዳንዴ ሰው አይረዳም። በማንነት በደል ሲደርስብህ ምን እንደሆነ በደሉ ሰው አይገባውም። ያ በደል እስኪደርስበት ድረስና የዚህ የኑስ መሐመድን ሱር ጀማል፣ ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ወንድም ካሊድ እና ሌሎች ሰዎች ተያይዘው ጅቡቲ ነው ያሉት። ጅቡቲ የሄዱበት ዋና ምክንያት የቢዋይዲ መኪኖች አስመጥተናል፣ ሰው እንደሚለው ውሸት አይደለም እውነት ነው፣ 950 ሺህ ብር ክፈሉና ተመዝገቡ እናንተም ትወስዳላችሁ የሚለውን እንትን እንዲያረጋግጡላቸው ነው ይዘዋቸው ሄዱት። ሲጀምርኛ ሰራዊት ፍቅሬ ስላለ አናምን፣ ሰለሞን ቦጋለም ሌላ አካልም ስላለ ታማኝ ሰዎች ስላሉ ይሄ ብቻ አይደለም። እኛ ትክክል አካሄድ አይደለም ፊንቴክ ኢንቨስትመንት እያደረገ ያለው የምንለው በማስረጃ አስደግፈን ነው። እንያት በመጀመሪያ ደረጃ አንድ ነጋዴ መኪና የሚነግደው ምን ለማድረግ ነው? ትርፍ ለማግኘት አይደል? ትርፍ ለማግኘት ይሄን ያግባባናል። ዛሬ ላይ ስንት ነው የምንከፍለው እኛ ፊንቴክ ስንመዘገብ? 950 ሺህ ብር። 950 ሺህ ብር ወደ ዶላር ስትመነዝሩት 7991 ብር ነው ዛሬ ላይ ባለው ምንዛሬ 7991 ዶላር። ዛሬ የቢዋይዲ ኤሌክትሪካል መኪኖች ዛሬ ባላቸው የቻይና ገበያ 8000 ቀንሰው ነው እንደውም 8000 ዶላር ናቸው። ኪሳራ አሳየን ትርፍ አሳየን። ታዲያ ኪሳራ አሳየን። ፊንቴክ ኢንቨስትመንት ታዲያ የሚሰራው መንግስተ ሰማያትን ለመውረስ ነው እንዴ? ሌላው ልንገራችሁ፣ ኢትዮጵያ ውስጥ ኢምፖርት የሚደረጉ እቃዎች ከፍተኛ 7 አይነት የታክስ አይነቶች ይከፈልባቸዋል። መጀመሪያ የትራንስፖርት ከቻይና
እስከ ጅቡቲ የመርከብ ትራንስፖርት አለ፣ ኢንሹራንስ አለ። ከጅቡቲ እስከ አዲስ አበባ የየብስ ትራንስፖርትና ኢንሹራንስ ይከፍላሉ። ሌላ ከዚህ በላይ ደግሞ የሚከፍሉ ታክስ ነው። 7 አይነት ታክሶች ይከፍላሉ። አንደኛ የጉምሩክ ቀረጥ ታክስ ይከፈላል 35%። ሁለተኛ ኤክሳይዝ ታክስ ይከፈላል 500%። ሶስተኛ ሱር ታክስ ይከፈላል 10%። አራተኛ ቫት ይከፈላል 15%። አምስተኛ ዊዝሆልዲንግ ይከፈላል 3%። ሶሻል ዌልፈር ታክስ 3%። ስካኒንግ ፊ 0.07% ታክስ ይከፍላሉ። ታዲያ ይህን ሁሉ ነገር ከፍለው መጀመሪያውኑ ለምንድን ነው የሚሰሩልን? ለእኛ አዝነውልን? ይወላችሁ እኛ ማሳወቅ ነው ስራችን። የመወሰን እንትን የባለቤቱ ነው የሚሆነው። እንደዚህ አርጉ። 950 ሺህ ብሯን ከፍላችሁ እጅ በእጅ ፍቅር እንዲደረጅ መኪናውን የሚሰጣችሁ ከሆነ ተቀበሉት። የዛሬ ወር ሰጣችኋለሁ፣ የዛሬ 6 ወር ሰጣችኋለሁ የምትለዋ ጫወታ ግን ተበላን ማለት ነው። ተበላን። ይሄንን እኔ የዜግነት ግዴታ ጭምር ስላለብኝ ነው። ፊንቴክን ስለምጠላው ወይንም ደግሞ መንሱር ጀማል ጋር የተለየ እንትን ስላለኝ አይደለም። ማሳወቅ ስላለብኝ እወቁ። ይሄንን አስባችሁ ግቡበት።